እስካሁን ድረስ በአማራው ላይ ያደረገውን አይተሃል። ከአንድ ሚሊዮን በላይ ይሄ ኢንተርናሽናል ዴታ ነው። ከአንድ ሚሊዮን በላይ አማራ ተፈናቅሏል። አማራ ታርጌት ሆኗል። አማራ ታርጌት ደግሞ የሆነው በሸኔ ኦሮሞ ብቻ አይደለም። የመንግስት የነሽመልስ ኃይል አማራውን ታርጌት አድርጎ በተለይ አሁን ለምሳሌ ማነው ሸገርን ህዝብ ሲያፈናቅል አንዱ ታርጌቱ አማራውን ንብረት ማሳጣትና ማስወጣት ነበር። እንደዚህ አይነት መንግስት እያለ ከአብይ ጋራ ለመስራት ይሄ መንግስት ኢን ጉድ ዊል ነው የሚሰራው፣ ኢን ጉድ ፌዝ ነው የሚሰራው ብለህ ማለት አለብህ። አብይ ውስጥ አንድ አጥንት የለውም ኢን ጉድ ፌዝ የሚሰራበት። ዛሬ አንተን መሳሪያህን አውጥቶ ነገ እንዴት እንደሚመታህ ነው። አለበለዚያ ሪሊ ከኤርትራ ጋራ የአብይን መንግስት እኮ ያቆየለት ፋኖ ነው። ስንት ደሙን አፍሶ ስንት ንብረቱን አፍሶ አብይን ስልጣን ላይ እንዲቀመጥ ያደረገው ማን ነው? ፋኖ ነው ኦር የአማራ ሚሊሺያ ነው። ምንድነው ያደረገው? ገና ስልጣን ጦርነቱ አልቆ ገና ከመቀመጡ እኮ ነው አማራን ማስፈታት የፈለገው። ትግራይን አያስፈታም ያለው። የትግራይ መንግስት በግልጽ ከ200,000 በላይ የታጠቀ ኃይል አለኝ አናወርድም ብሏል። ለምንድን ነው አማራን ማውረድ አለብህ ብሎ እየቀጠቀጠ ያለው? ስለዚህ አማራ ለ40 ዓመት የተቀጠቀጠ ህዝብ ነው። ይሄንን መንግስት በፍጹም የሚያምንበት የለም። እስካሁን ድረስ የኦሮሞን ትርክት የተመለከትክ እንደሆነ ኦሮሞ በሚትልበት ጊዜ የኦሮሞ ፖለቲካል ክላስ ኢቭን መንግስትም ውስጥ ያለው ኦሮሞ ፖለቲካል ክላስ የኦሮሞማም የፖለቲካል ክላስ እንዳለ አሁንም ከ40 ዓመት በኋላ አማራ ትልቁ ጠላታችን ነው እያለ ባለበት ሁኔታ መሳሪያህን አውርድ ማለት ለመታረድ ተዘጋጅ ነው። ያ will be the last option። ሌላ ምንም ኦፕሽን ከሌለ ብቻ የምታደርገው ነው። እንዲሁም የበለጠ መታጠቅ ነው ያለበት። ግን ታጥቀህ ሚኒንግፉል ሊሆን የሚችለው በእኔ አመለካከት መንግስት የግድ መውረድ አለበት የሚለው መስፋት አለበት። በኃይል ተገዶ መንግስት ለውጥ የሚያመጣበትን መንገድ ማምጣትና ያ ለውጥ ከመጣ በኋላ ደግሞ ቢያንስ ለተወሰነ ዓመት መሳሪያ ሳያወርዱ፣ ምክንያቱም መሳሪያ ካወረድክ በኋላ ፕሮሚስ ያደርግልህን እንትን ስለሚል ምን አይነት ኔጎሽየትድ ሴትልመንት